ስለዚህ ዛሬ አንድ ነገር ላወራችሁ ነው። እዚህ ጋር ዳዊት ፈለኩ አንተን ተጠማች ከዛ ምን ይላል ተራበች ይላል ሶስት ነገር ይላል አምላኬ አምላኬ እንደው መደበኛው ላይ ወደ አንተ ገሰግሳለሁ ከዛ ምንድነው የሚለው ነፍሴ አንተን ምን አለች ተጠማች ተራበች ይላል የት ነው ግን ያለው ምድረ በዳ በጣም የገረመኝ እንደዚህ ይላል በመቅደስ ውስጥ ደግሞ አየሁ የት ነው ያለው ምድረ በዳ ላይ ግን ጌት ያያየን ያለው መቅደስ ውስጥ ምድረ በዳ ሆነ ኢየሱስን በቤተ መቅደስ የምታይበት መንፈስ ይበዛላል አይገርምም ማይመች ሁኔታ ውስጥ ሆነ ጌታን ማየት ትችላለህ ምንም በሌለ ነገር ውስጥ ሆነ አምላክን ማየት ትችላለህ ገና አርዙን ከላይ ራሱ ስታዩት አይታችሁ ከሆነ ከላይ መጽሐፍ ቅዱሱ ከፈት አድርጋችሁ ተሰስስተይ በኤዶሚያስ ምድረ በዳ በነበረ ጊዜ ይላል የት ነው ያለው ምድረ በዳ ግን የት ነው ጌታን ግን ምን ይያለ ነው ሰውየው ክብሩን ይያየ ነው ያለው ምድረ በዳ ላይ ሆኖ ክብር ማየት ይቻላል በደንብ ይቻላል ማይመች ሁኔታ ውስጥ ሆነ ጌታን ማየት ይቻላል ዋናው ነገር ምድረ በዳም ላይ ሁን ለምለም ቦታም ሁን ጉዳዩ ምን ማለት ነው ጌታን መፈለግና መናፍቅ መጠማት ነው ጌታን እንድታይ የሚያደርግ ጤነኛ ማንነት እሱን መፈለግ ነው ራሱን መፈለግ ነው እሺ ራሱን ፈልገዋለሁ ጎልስ ወንድሞቼ እናቶቼ ምግብ አያስፈልግም እያልኩ አይደለም መጠለያ አያስፈልግም እያልኩ አይደለም የሆነ ነገር ገንዘብ አያስፈልግም አይደለም ትክክለኛው ግን ጤናማ ሰው ማለት ገንዘቡን ሳይሆን ወይንም መጠለያውን ሳይሆን ራሱን ጌታን የሚፈልግ ሰው ነው እስቲ ጌታን ፈልገዋለሁ በሉስ ሃሌሉያ አው ጌታን መፈለግ ቦታው የሚናገረው ጌታን ስለመፈለግ ነው ራሱን ስለመፈለግ ነው ኢየሱስን ስለመፈለግ ነው እዚህ መጣችሁ ከነድካማም ቢሆን የመጣችሁ በእውነት አንድ ነገር ይታይባችኋል አፒታይት ኢየሱስ ጌታ የሚያደንቅም እንደሆነ ታውቃለህ እኔን የመፈለግ አፒታይት አለው ወይ አላት ወይ ነው እንጂ ሰውየው ደክሟል ወይ አይደለም ጌታ የሚለው አሁን ተውት እሱን ጌታን ተውት እናንተን እንኳን የሆነ ሰው አልፈልግህም ቢል ላንተ አፒታይት የለኝም ቢል አንተ ራሱ እንኳን ይደብራል እናንተ ራሱ አትፈልጉም ደካማም ይሁን ጥሩም ነገር ይኑረው ጎበዝም ይሁን ብርቱም ይሁን እናንተን የሚፈልጋችሁ ሰው ራሳችሁን የሚፈልጋችሁ ሰው ጥቅማችሁን የማይፈልግ ሰው ያ ትክክለኛ ሰው በዚሁ አጋጣሚ ከወዳጅነት ጋር አያይዤ ልንገራችሁ ወዳጅነት ላይ ጓደኝነት ላይ ባልና ትዳር ወይንም ሚስትነት የሚባለው ላይ ጥቅምን አይታ ብትመጣ ሴት ከሆነች ብራዘር የ100 ሜትር ሩጫ ታቃላችሁ ስፒድ በሱ ተለይ ቶሎ በል ጥቅምሽን አይቶ የሚመጣ ከሆነ በዛ ስፒድ ቶሎ ጥፋ ራስን ፈልጋ የምትመጣ ሴት ከሆነች ጤነኛ ሴት ያቺ ሴት ነች አንተኑ ራስን ፈልጋ የምትመጣ ከሆነ ያቺ ሴት ጤነኛ ሴት ነች እየነገርኳችሁ ያለው ስለ እግረ መንገድ እንጂ እያወራ ያለው ራሱን እግዚአብሔርን የሚፈልጉ ሰዎች ትክክለኛ ራሱን የሚፈልጉ የሚጠሙ የሚሹ ሰዎች እነዛ ሰዎች ጤነኛ ሰዎች ማለት እነዛ ናቸው ዛሬ ወንጌል ልስበካችሁ ኢየሱስ ጌታ ብዙ ጊዜ እንጸልያለን ያስፈልጋል ስለ መኪና ይጸልያል ስለ ቤት ያስፈልጋል እኔ አምንበታለሁ ግን ደግሞ አንድ ነገር ሰዎች መጣል የሌለባቸው ነገር አለ እውነተኛ የሆነውን መድኃኒት መጣል የሌለባቸው ብዙ ሰዎች ራሱን ይሄንን ድንገት ማለት ነው ይሄንን ድንገት አስቀምጠውት ቡካቸውን ያሳደጉአሉ ይሄ ደግሞ የት እንዳለ አይታወቅም አቧራ ጠጥቷል ከዛስ በየቀኑ አካውንቱን በየቀኑ ቡኩን ቼክ የሚያደርጋል በየቀኑ ግን ይሄን ማየት አቅም የሌላቸው ሰዎች ለምን ቢባል ካላችሁኝ ይሄንን የመፈለግ አፒታይት ተወስዶባቸው ተሰርቆባቸው ለምን ብትሉኝ እንደዚህ ላይ ለእግዚአብሔር ቃል ሲናገር ሌባው ሊሰርቅ ሊያርድና ሊያጠፋ እንጂ ስለሌላ ስለምንም አይመጣም አንዳንድ ሰው አፒታይት ይሰረቃል ልክ ጤንነት አጋንንት እንደሚሰርቅ ሁሉ ልክ እንደዚሁ ደግሞ የሰዎችን አፒታይት ይሰርቃል መጥፎ መንፈሳዊ ጤነኝነት ሲሰረቅ
አፒታይት ይዘጋል፣ መንፈሳዊ ፍላጎት ይዘጋል፣ ቃል መፈለግ ይዘጋል፣ መዘመር ይዘጋል። አታቸው ቤተክርስቲያን ውስጥ አንድ ሰው ረስቶት ማለት ነው ጥሪው ዘፈን ነው፣ ጴንጤ ጥሪው ዘፈን ነው ሞባይሉ። ከዛ ድንገት ማለት ነው ድንገት ስልኩ ሲጠራ ክው ይላል። ለካ ረስቶ ቸርች ገብቷል። ግን ጥሪው ምንድነው? ዘፈን ነው። አንዳንዱ ደግሞ ዝም ብላችሁ ስልኩ እንደዚህ ምናምን ብታዩ ዘፈን አለው። ፍርድ እየፈረድኩ አይደለም። ጤነኝነት እየተወሰደ በሄደ ቁጥር ሰዎች ፍላጎታቸው ከመንፈሳዊ ይልቅ ዓለማዊነት እየጨመረ ይሄዳል። መንፈሳዊ ጤነኝነት እየጨመረ በሄደ ቁጥር ሁሉ አንተ ዳውንሎድ የምታረጋቸው ወደ አንተ አድ የምታረጋቸው ወደ አንቺ የምታስገቢያቸው ነገሮች ሁሉ መንፈሳዊ ነው የሚሆነው። ዛሬ እግዚአብሔር በሰጣችሁ አፒታይት ላይ አፒታይት ይጨመራል። የሆነ አይታችሁ ከሆነ ምግብ ራሱ ሲቀርብላችሁ አንዳንድ ጊዜ ቀደም ብሎ የሚመጣው ምንድነው የሚባለው? ማሚ ምን ነበረ? አፒታይዘር ነው አይደል? አፒታይዘር ልክ ነው። አፒታይዘር ነው ዋናው። ምን ማለት ነው? አፒታይትን መክፈቻ የሆነች ነገር እንደ ስናፍንጭ ነገር የሆነች በርበሬ ነገር አያይዘው ከሆነች ዳቦ ጋር ወይ ከሆነች ነገር ጋር ያቀርቡላል። የዛን ጊዜ ለምን ዋናው ምግብ እስኪመጣ ድረስ እቺ ምንድነው ይችላል? አፒታይዘር ማለት እንትንን የምግብ ፍላጎትን የሚጨምር የሚከፍትል ማለት ነው። እሱ ጋር አብረ የምታሳልፈውን ጌታ ግን መፈለግና መያዝ ይሄ ብልህነት ነው። ኢየሱስ ጌታ ያስፈልገናል። አውቅ ገንዘቡ ያስፈልጋል፣ ቤቱ ያስፈልጋል፣ አያስፈልግም አይደለም። ግን አንድ ነገር ማወቅ አለባችሁ። እግዚአብሔር አምላክን የመፈለግ ስፒሪት ከሁሉ ጋር አይወዳደርም። ከመጠለያ ጋር አይወዳደርም፣ ከገንዘብ ጋር አይወዳደርም፣ ከትዳር ጋር አይወዳደርም፣ ከምንም ነገር ጋር አይወዳደርም። እሱን ብቻውን የመፈለግ መንፈስ ሁሉ ጊዜ በብቸኝነት ይቀጥላል። አንዳንድ ሰዎች ስለ ኢየሱስ ብለው ትዳራቸውን ይተዋሉ። አንዳንድ ሰዎች ስለ ኢየሱስ ብለው ብዙ ነገሮች እንደቀረበላቸውን ገበታ ይተዋሉ። አንዳንድ ሰዎች በህይወታቸው ላይ ስለ ኢየሱስና ስለ ጌታ ብለው የተጣመመውን መንገድ እምቢ አሉ። አንዳንድ ሰዎች ደግሞ በጣም የሚያሳዝነው ስለ ሚስቱ ብሎ ኢየሱስን የተወ ደግሞ የሚያሳዝን ምስኪን ሰውዬ ደግሞ አለ። ስለ ባሏ ብላ ደግሞ ስለሆነ አዛብ ሰውዬ ብላ ደግሞ ቸርች መሄድ መጸለይ ያቆመች፣ መጽሐፍ ቅዱስ ማንበብ ያቆመች፣ ከኢየሱስ ይልቅ ባሏን ያስቀደመች ደግሞ በጣም የምታሳዝን ፍጥረት ደግሞ አለች። ኢየሱስን ትቶ ደግሞ ገንዘብና የሆነ ነገሮችን እየሰራ የሆነ ነገሮች እያካበተ ደግሞ ኢየሱስን የተወ ደግሞ በጣም የሚያሳዝን ፍጥረት ደግሞ ወንድማችን ደግሞ አለ። ምድር ላይ ያለውን እውነታ ነው መነግራችሁ። እግዚአብሔር ከዚህ ይጠብቀን። እውነቴን ነው የምላችሁ፣ ጌታ ከዚህ ይጠብቀን። ችግር የለም። ኢየሱስን ይዛችሁ እሱን መፈለግ ይዛችሁ ከቀጠላችሁ የምትፈልጉት ነገር ይከተላችኋል። የምትፈልጉት ነገር ወደ እናንተ ይመጣል። የምትፈልጉት ነገር በቤታችሁ ዘንድ ይቀርብላችኋል። ጌታ ለሊት ያወራኝ ይሄን ነበር። ስነሳ ያልፋል። ማያልፍ ነገር የለም። የማያልፍ ነገር የለም። እናንተ ብቻ ጌታን መራብ፣ ጌታን መፈለግ፣ ጌታን መጠማትን ጨምሩ። በህይወታችሁ ላይ ደግሞ የምታዩት ጌታን መፈለግ መጠማት ስታዩ ማይመች ነው። 4x4 ቤት ነች፣ ምንም ነገር የለም፣ ፍራሽ ነች፣ የሆነች ነገር ማንቆርቆር ያለች፣ የሆነች ነገር ድስት አለች፣ የሆነች ትንሽዬ ነገር ትኖራለች። ወይ ደግሞ ምናልባት ባለ አንድ መኝታ ባለ ሁለት መኝታ ውስጥ ብዙ እንደፈለግ የምትንደላቀቅበት ባልሆነ ቤት ውስጥ ነው ያለው። አይ ነው አውቃለሁ፣ ጌታም ያውቃል። ነገር ግን በዛ ሁኔታ ውስጥ ሆነ ሁሉ ጌታን የምትፈልግ ከሆነ እንደ ዳዊት እንደውም እኮ ምድረ በዳ ላይ ነው። እንደዛም ሆነ የምትፈልግ ከሆነ በጣም የሚገርም ቪላ ቤት ውስጥ ሆኖ ጌታን ከማይፈልገው ሰውዬ በትንሽ 4x4 ቤት ውስጥ ሆነ ትንሽዬ ፍራሽ ላይ ተኝተ አንተ ክብሩን እያየ አንተ ጌታን እያየ አንተ ኃይሉን እያየ አንተ ትበልጣለህ። ግልጹን ልንገራችሁ፣ ይህ ስብከት ራሱ ነው የሚመቸው ሰው ምናልባት አንድ ሰው አንድ ሁለት ሰው አይጠፋም። እውነቴን ነው፣ እውነቱን ስነግራችሁ አይጠፋም። ምን ታረጋላችሁ? ከዚያ እናመልጥ። እውነቱ ይሄ ነው። ኢየሱስ ጌታ። አንዳንዴ አማራጭ የሌለ ነገር አለ። ዛሬ እናገራለሁ። ጌታ ኢየሱስ ለህይወታችሁ ለነገሮቻችሁ ሁሉ ጌታን ማየት እርቦኛል፣
ክብሩን ማየት ርቦኛል ኃይሉን ማየት ርቦኛል መጥሉ በማይመች ቦታ ውስጥ ሆናችሁ ጌታን ተጠሙት እግዚአብሔር ክብሩን ያሳያችኋል ጌታን ማየት ትቀጥላላችሁ ብዙ ጊዜ ገጥሞኛል የማይመቹ ጊዜያቶች ጌታ እንዳልጸልይ የሚያደርግ አንዳንዴ እኮ የማይመቹ ሁኔታ እኮ ጸሎትም ይጠፋባል ጸሎት ይጠፋባል የሚታይ ችግር የሚያስፈልግ ጉዳይ ብቻ ገንዘብ ከሆነ ገንዘብ ፍለጋ ሩጫ ነው የምትሄደው የሆነ ነገር ከሆነ የሆነ ነገር ፍለጋ ለዛ ነው ዳዊት ውሃ በሌለበት ያለው ለዛ ውሃ የሚያስፈልግበት ቦታ ላይ ነበረ ግን ውሃም በሌለበት ውስጥ ሆኜ ውሃ አልኩ አይልም የሆነ ነገር አልኩ አይልም አንተን አልኩ ስለዚህ አንተም ብዬ ደግሞ አላፈርኩም እኔ ምድረ በዳ ነኝ ደግሞ አንተ በቤተ መቅደስ ውስጥ ነህ በቤተ መቅደስ ውስጥ ደግሞ አየው ምድረ በዳ መሆኔ አልከለከለኝም ምድረ በዳው አንተን ከማየት አልከለከለኝም ችግሩ አንተን ከማየት አልከለከለኝም ያለውበት ሁኔታ ክብርን ከማየት አልከለከለኝም ክብርን ለማየት የሚያስፈልገኝ ለካ አንተን መፈለጌ ነው አንተን መጠማቴ ነው ዛሬ ጌታን እየተጠማችሁ ያላችሁ ክብሩን ታያላችሁ ኢየሱስ ጌታ ነው ጌታን የሚያሳየህ ምንም ነገር የለም እሱን መፈለግ ብቻ ክብሩን ማየት የሚመጣው ጌታን ከመጠማት ብቻ የሚመጣ አሁን እዚህ ቸርች ላይ ምናልባት አንድ ነገር ልንገራችሁ ብዙ የሚያስፈልግ ነገር አለ ስለዛ ማስተማር አቅቶኝ አይደለም ብዙ የሚያስፈልግ ብዙ ገንዘብ ያስፈልጋል ካለን ራእይና ካለን ወንጌልን ከማስፋት አቋያ ብዙ አሁን ያለንበት ራሱ ገንዘብ የሚያስፈልግበት ታይም ግጹስ ነገራችሁ ገንዘብ በጣም የሚያስፈልግበት ታይም ውስጥ ያለ ግን ምላክ ጌታ ሰበክ ያለኝ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ምድረ በዳም ላይ ሆነ ልክ አሁን የራሱ ለኔ አሁን ምድረ በዳ ኢየሱስ ጌታ ምድረ በዳ ግዴታ እዛ በረሃ መሄድ የለብኝም ያለህበት ሁኔታ ያልማይመች ነገር ሁሉ ምድረ በዳ ይሄን ማወቅ አለባችሁ በረሃ ግዴታ አፋር ሶማሌ ወይ የሆነ ቦታ ምንድነው ሊቢያ መሄድ የለብህም ሊቢያ ባትሄድም ማይመቸው ነገር ዙሪያ ላይ ያለው ነገር ሁሉ በረሃ ነው በማይመች በረሃ ውስጥ ሆነና ምድረ በዳ ላይ ሆነ ደግሞ ጌታን መፈለግ ደግሞ ልዕቀት በጣም ትልቅ የሆነ መረዳት በዘመናችሁ ሁሉ ቢመችም ባይመችም ሲሞላም ሲጎልም ሲሳካም ሳይሳካም በየትኛውም ሁኔታ ውስጥ ሆናችሁ ጌታን የምትፈልጉ ከሆናችሁ እናንተ እድለኞች ናችሁ አንድ ስለ ማርታና ስለ ማርያም የምታስተውሱት ቃል አለ ማርታና ማርያም ጋር የምታስተውሱት ያ ቃል ማርታ ታሳዝነኛለች በጣም ታሳዝነኝ ሴት ነች ማርያም ኢየሱስ ሲመጣ ቶሎ ብላ እግሩ ስር ቁጭ ትላለች ማርታ ደግሞ ለኢየሱስ ምግብ ለማቅረብ ወደዛ ትላለች በጣም እኮ ግን ትክክለኛዋ እንደ ሰውኛ ከሄዳችሁ ትክክለኛዋ ማርታ ነች ማርታን ግን የሚሸውዳት ነገር እኔ እዚህ ጋር በጣም የተረዳሁት ልክ እንግዳ ከመምጣቱ በፊት ነው መዘጋጀት ያለባችሁ ነገር መዘጋጀት ያለባችሁ አናሱ ተቃላችሁ ጸሎት ሲካሄድ የሆነ ነገር ሲካሄድ ሌላ ተግባር ያደርጋል ለዛ ነው ማርያም መልካም እድል መርጣለችና ከሷም አይወሰድባትም በጸሎት ሰዓት ጸሎት ነው በቃል ሰዓት ጸሎት በቸርች ሰዓት እንኳን ማለት ነው ሲኒማ የሚገባ ፔንት ያለ ታዲያ መልካም እድል የመረጥከው አንተ አይደለ እንዴ የምሬን እኮ ነው መልካም እድል የመረጥሽው አንቺ አይደለሽ እንዴ በቸርች ቀን ቡና መጠጣት እኮ ጥሩ እኮ ነው ግን ልክ አይደለም ጤነኝነት አይደለም የሆነ ዘመድ ይመጣና ጥሩ አፒቴትም ይያለው አንዳንድ ሰው ይዋጋዋል ደግሞ ይመጣና ጋንንት ይልክበታል በቸርች ልክ ልትወጣ ስትል ምን ይላል እየመጣው ነው ይላል መጀመሪያ ያልመጣው ሰው ይወርጣት ላይ ደውሎልህ በጧት ልትወጣ ቸርች ምናምን ልትሄድ ሞቅ ብሎ ልትወጣ ስትል እየመጣው ነው ጠብቂኝ ብራዘር ንቃ ማን ይላከብህ ጌታ አይደለም ይላከብህ ወርጧት ላይ ቸርች ልትሄድ ስትል ልጸልይ ስትል ይላከብህ ጌታ አይደለም የብዙዎች አፒታይት እንዲየሆነ ነው እየተመታ ይመጣው አያውቁትም አጋንንት በወደቀው ጥበቡ እንኳን ስትራቴጂው ከባድ ነው ከዛ በኋላ ልጸልይ ስትል ደግሞ የሆነ ስልክ ወሳኝ ስልክ ይደወልልሃል ቃል ልታነብ ስትል የሆነ ነገር ይሆናል አቋም ከሌለ ከባድ
ደካማሙን ብርቱሙን ያለ አማራጭ አንድ ነው። አንተ ለጌታ የምትሰጠው ጊዜ ለጌታ ነው። ለራስ የምትሰጠው ጊዜ ለራስ ነው። ለሚስት የምትሰጠው ጊዜ ለሚስት ነው። ለስራ የምትሰጠው ጊዜ ለስራ ነው። በዚህ ፕላንና በዚህ መንገድ ከሄዳችሁ እመኑኝ ስኬታማ ትሆናላችሁ። የመጨረሻ ሐሳቤ ልናገር። ስለዚህ ጤናማ ሰው በደንብ ይዩት። እናንተ ስለ ቃል ስታወሩ እሱ ስለምንድን ነው የሚያወራው? ስለ ሌላ ጉዳይ። ዝም ብለው 24 ሰዓት ስለ ሴት የሚያወሩ ሰዎች አይታችሁ ታውቃላችሁ? ወሬያቸው አይል። ሁለተኛውም ቀን በቃ ምን በዚያ አራዳ ቋንቋ በሚባልበት ችኮች ነው የሚሉት ወንዶች ደግሞ ያቺ ይላል። ከዛስ ነገም ስትው ያ ነው ወሬው። ሁሌስ ግን ጴንጤ ነው ስትው ቼክ ስታረገው ጴንጤ። ስለዛ ነው የሚያወሩ። ከዛ ስለምንድን ነው? ስለ እግር ኳስ ነው የሚያወሩ። ከዛስ ስለ ፊልም ነው የሚያወሩ። ከዛስ ስለሆነ ነገር። ይሄ ሰውዬ ምንድነው ታዲያ? ስታዩ ታዲያ ጤነኛ ነው? ጤነኛ አይደለም። ዝም ብሎ ስለ ክብር የሚያወራ፣ ዝም ብሎ ስለ ኢየሱስ የሚያወራ። እግረ መንገድ እኮ ታወራለህ። ስለ ሚስትም የሚያስወራ ጉዳይ አለ። እውነቱን ስናክ ስለ ስራ የሚያስወራ ጉዳይ አለ። እውነት ነው፣ ይሄ ሀቅ ነው። ግን ዝም ብሎ አንደኛም ቀን ሁለተኛም ቀን አንድ ነገር እንኳን መንፈሳዊ ነገር ማያወራ ሰውዬ ከሆነ ብራዘር ወይ አክመው ወይ ደግሞ ራስን ለላርጋ ራስን አስመልጥ። ሳታውቀው አንተም ውስጥ አንቺም ውስጥ ይጋባና ከዛ በኋላ አንተም ጌታ ጌታ ወይ ማለት ትተ አንቺ ወይ አንተ ወይ የሚያስብል መንፈስ ይመጣል። ሰዎች ከዚህ በፊት የነገሩኝ ነገር ስለነበር ብዙ ሚስቶች በተለይ ሴቶች ብትሞቱ አዛብ ወንድ እንዳታገቡ፣ ጌታን ይሰርቅባችሁ። ብትሞቱ እንዳታገቡ። እኔ ብዙ ለጸሎት ማገኛቸው አንዳንድ ሴቶች ስሰማ ኢየሱስን ሳያውቁት ከህይወታቸው ሉዝ ያረገ ጠላት እየመታባቸው ከጌታ ይልቅ ፊታቸው ላይ ተሰቀለው ማን ታውቃላችሁ? ባላችሁ ተስሎ የሚታያቸው ባላችሁ፣ በልባቸው የሚታያቸው ባላችሁ፣ በወረገር ታየው ባላችሁ። ከዛስ ኢየሱስ ሴቶች ጋር ብቻ አይደለም ግን ጥቂት ወንዶች ጋር ደግሞ ይሄም ነገር አለ። አብዛኛውን ግን የሚጠቁት ግን ሴቶች ናቸው፣ እህቶቻችን ናቸው። አይ እኔ ችግር የለውም እኔ ጴንጤ አረጋዋለሁ። ጴንጤ ታረጋዋለሽ፣ በዛው ይሸኝሻል አለ። በቅርበት ማቃቸዋለሁ፣ በሩቅ በውጭ ሀገር በስልክ ማቃቸዋለሁ። ቸርች መሄድ ከልክሎኛል፣ ቸርች መሄድ አልቻልኩም። አጋጣሚ ነገርኳቸው። እንዴት ደግሞ አጋንንት እንደሚመጣ አታውቁትም። ዛሬ ግን ልነግራችሁ የፈለኩት እግዚአብሔርን የመፈለግ ስፒሪት፣ ጌታን የመጠማት ስፒሪትና መንፈስን ቼክ ማድረግ ጥሩ ነው። የሆነ ነገር ደንገጥ በሉና ተንከባለሉ። ጌታ ሆይ ብደክምም ብበረታም ምንም ነገር ብሆንም ጌታ ሆይ አንተ ፊት መሆን ይሻለኛል፣ አንተ ፊት መሆን መንከባለሉ ይሻለኛል። ስለዚህ ለኔ ከባዱ ቀደም ብያችኋለሁ፣ ደካማ ሰው ማየት አይደለም። ለኔ ኃጢአተኛ ሰው ማየት አይደለም። ጌታ መሮዲ ለኔ ከባዱ ጌታን የማይፈልግ ሰው፣ ሪጀክት የሚያደርግ ሰው፣ ወንጌል ሲባል ቃል ሲባል የሚቃወም የማይፈልግ የሚያደነዝዝ መጸለይ ሲጀምር ምንድነው ጸሎት የሚልሽ ከሆነ እዛ ጋር ነው ለኔ ፍርሃቱ ከባዱ። እግዚአብሔር ከዚህ ይጠብቃችሁ። ስለዚህ ዳዊትን ስትመለከቱት ኤዶሚያስ ምድረ በዳ ማለት ቀላል ጭው ያለ በረሃ ነው። ኤልሳ አንድ ጊዜ ነፋስም እንትንም የለም በዚህ ምናምን ይህ ሸለቆ በውሃ ይሞላል ያለበት ቦታ እዛ እንደዛ ብሎ ትንቢት ሲናገር የነበረበት ቦታ ላይ ምንም ነገር የሌለበት ቦታ እና ዳዊት እዛ ሲሆን ውሃው ራሱ ኤልሳ ራሱ እኮ ሲጸልይ ምንም አታዩም ይህ ሸለቆ በምን ይሞላል? በውሃ ይሞላል ያለው እንትና ኤልሳ እኔ ቃላቶቹ ራሱ ውሃ ከየት እንዳመጡ ቆፍሩ ያለው ለምን ነው ታውቃላችሁ? ውሃው እንዳያመልጥ ልላችሁ የፈለኩት የኤዶሚያስ ምድረ በዳ ከባድ ቦታ ነው። ውሃ ቶሎ የማይገኝበት ቦታ እና በኤዶሚያስ ምድረ በዳ ላይ ሆኖ ነው ውሃ በሌለበት አንተን ናፈቀች፣ አንተን ተጠማች፣ አንተን ተራበች። እንደ ተራበ ቀረ፣ እንደ ተጠማ ቀረ አልቀረም። በምድረ በዳም ሆኖ ጌታን ግን አየውታል፣ አምላኬን አየውታል። እሱም ብቻ አይደለም ክብሩንና ኃይሉንም ደግሞ ምን አልኩ አለ አየው። ጌታን ተጠምታችሁ አትቀሩ። አሜን አትሉ? ድምጻችሁ አይሰማ? ትዲ ተባረክ ኢየሱስ ጌታ አሜን።
ይኸውላችሁ እግዚአብሔር አምላክ በህይወታችሁ ላይ እንደዚህ አይነት እሳት ይለኩስባችሁ። የሆነ ሰው ራሱ ወዳጅ ሲሆን ለኮስ የሚያረግ መጥቶ መንፈሳዊ ነገር ለኮስ የሚያረግ የሚያደነዝዝ የሆነ ነገር አዚም እኔ አሁን አዚም ራሱ ይወሰው በጌታ በኢየሱስ ስም ተነስና ጸልይ። አጠገብ ያለው ዝም ብሎ ሁሌ የሚያንኮራፋ የሚተኛ ከሆነ ነካርኩትና በኢየሱስ ስም ጸልይ። አጠገብ ያለው ሰው በኢየሱስ ስም ጸልይ በል። አይ ነው ጸልይ ናቸው አውቃለሁ። ግን አንዳንዶች ዛሬም ተኝቷል ነገም ሁሌም ነው መኝታ ነው። ባለው የሆነ ጊዜ የሌሊት ጸሎት አስተምራለሁና ሁሌም መኝታ ነው ሌሊት ስራ ደቀሙ አልረዳችኋለሁ። ግን ሁሌ የምትተኛም ከሆነ ፌር አይደለም። ወይ ቀደም ብለህ መጸለይ የምትችል መሆን አለብህ፣ ወይ ደግሞ ተኝተህ በጊዜ ሌሊት መጸለይ የምትችል መሆን አለብህ። ፍለጋ ማለት በጸሎት ውስጥ ስለሆነ ነው ስለ ጸሎት ያነሳውላችሁ። ቢሆን ጸሎት የሚያጋባችሁ ይሄ ኮልታፋ ፌት ትንሽ ጸሎት የሚያጋባባችሁ ሰው እግዚአብሔር ይስጣችሁ። ዛሬ አሜን አትሉም እንዴ? ለነገሩ መድኃኒት ስትወስዱ እኮ ሃሌሉያ ሃሌሉያ ያስብልም። ኢየሱስ ጌታ ነው ስትያልግ ዛሬ በኢየሱስ ስም መድኃኒት ትወስዳለህ። እና ይሄ ትክክለኛ የሆነ ነገር የሚያጋባባችሁ ሰው ይሄን ፊልም አላየው ስፓርታከስ ይሄን ፊልም አታየው ምናምን ብሎ የሆነ ነገሮች ድሮ ዓለም ላይ ያለ እንደዛ ነበር። ይሄን ፊልም አላየውም ይለናል። አላየውትም። ይሄንን ነገር ድራማ አላየውትም ና ልጋብዝ ይላል። የምንድን ነው የእንትን ጫት አልቀመስከውም? አልቀመስኩትም ና ቀመሰው ይላል። ታውቴ ነው ሌላ ሌቭል። ይሄንን ነገር አላየውም ይልና ማይሆን ነገር ውስጥ ይስተን እስቲ እንጸልይ፣ እስቲ ቃልን የእግዚአብሔርን ቃል እናውራ፣ እስቲ ጾም ጸሎት እንያዝ፣ እስቲ ጌታን እንፈልግ። ክብሩ አልጠማህም የሚል ሰው ካለ ያ ሰው ስጦታ ነው። እንጸልይ የሚል ሰው በዚህ ምድር ላይ አንድ ጊዜ ሰማው። በዚህ ምድር ላይ ትልቁ ባለውለታችሁ ይባላል የሚጸልይላችሁ ሰው፣ ወደ ጸሎት የሚያቀርባችሁ ሰው፣ ወደ ጌታ የሚያቀርባችሁ ሰው ባለውለታችሁ እሱ። ጌታ ኢየሱስ ይባረክ። መልእክቴን ስቋጨው በህይወታችሁ ላይ ጤናማነት ማለት እንደዚህ አሁን እንዲህ ራሱ መምጣታችሁ እኮ እርግጠኛ ነኝ እኔ እንግዲህ የሆነች ሴት ወዶ የሚመጣ ሰው ከሆነ ወይ ወንድ ወዶ የሚመጣ ከሆነ ፌር አይደለም። ግን ቃል ልስማ ልሰምር የሆነ በቃ ጌታን ተርቦ የሚመጣ ሰው ከነ ያ ሰው ጤናማ ሰው ሲላምልክ ብሎ ቤት አንዳንዱ የሚፈልገው እሱ ራሱ የሚፈልገው ቃል ካልተሰበከ ልክ እንደዚህ ጥሎ ይወጣል። ጉዳይ ከሱ ጋር አይደለም። ባይዘው ትባረካላችሁ የሚላችሁ ሰው ጥሩ ሆኖ ሳለ የህይወትን መርህና ወደ ጌታ ማያስጠጋችሁ ሰው ከሆነ ወንድሞቼና እህቶቼ በዚሁ አጋጣሚ ልንገራችሁ ብዙ አይጠቅማችሁ። ትባረካለህ የሚል ሆኖ ሳለ ነገር ግን ወደ ጌታ ፈቀቅ የሚያደርግ ጸልይ የሚል የሚያስጠጋ ያ ሰው ትክክለኛ ሰው። ስለዚህ በህይወታችሁ እንደዚህ አይነት ወዳጅ ይስጣችሁ። ስለዚህ መንፈሳዊ ጤነኝነትን ስነግራችሁ መንፈሳዊ ጤነኝነት አፒታይት በህይወታችሁ ላይ ልክ አፒታይዘር ለምግብ እንደሚቀርብ ለሆነ ነገር እንደሚቀርብ በህይወታችሁ ላይ አፒታይት ክፍት ሲሆን መንፈሳዊ አፒታይት ክፍት ሲሆን የሆነ ሰው አፒታይት መንፈሳዊ አፒታይት ክፍት ከሆነ ካያችሁ ሰው ጤነኛ ነው። በዚህ ወቁት ልክ መንፈሳዊ ነገር ስታወሩት ሪጀክት የሚያረጋችሁ ቻው ሚል የሆነ ነገር ሚል ሚሸሽ ጸሎት ሲጸልይ ሚሸሽ ቃል ስታወሩ ሚሸሽ የሆነ ነገር ሚሸሽ ጴንጤ ከሆነ ሰውየው ሕክምና ያስፈልገዋል። ወደ ሕክምና ማዕከል መግባት አለበት። ስለዚህ ዛሬ የምነግራችሁ ነገር ራብተኞች ጤናማ ሰው ናችሁ። እግዚአብሔር ጤንነታችሁን ያብዛላችሁ።